አሁን ቅድም ከባሪያ ጋር ግንኙነት ማድረግ ይቻላል ብለውኛል አይደለ? ከባሪያ ጋር ግንኙነት ካደረገ በኋላ ከዛስ በኋላ ያቺ ልጅ ወዴት ነው የምትሆነው? ራሱ ለወንድ ልጅ ባሪያውን እንኳን ግንኙነት ማድረግ ሲቻል ለሴቷ ግን ምንም ነገር የተፈቀደ ነገር የለም። በሐዲሶቹ ስናይ አብዛኛው ሴቷ እየተጨቆነች ነው። አይደለም ይሄ ለሴት ልጅ ክብር ነው። ሁለተኛ ማለት ኦኬ ያለ እሱ ጋር እኩልነትም አይደለም። አሁን እኔ ሴት ላይ ምን ያክል እኩልነት አለው ከወንድ ጋር ብዬ የምጠይቅ ልጅ ነኝ። በእስልምና ሃይማኖት ሁለት አይነት መንገዶች አሉ ከተቃራኒ ጾታ ጋር ግንኙነት የሚፈቀድበት ማለት ነው። አንደኛው በጋብቻ ነው፣ ግልጽ በሆነ ጋብቻ ኒካህ ይባላል። ገባሽ? ሁለተኛው ደግሞ ባሪያ ሴት። አንድ ሰው ባሪያ ሴት ካለችው፣ ባሪያ ሴት ደግሞ በምንድን ነው ባሪያ የምትሆነው? ወይም ገበያ ስትሸጥ አግኝቷት ገዝቷት ነው፣ ወይም ደግሞ አንድ ጊዜ ልትወጣ ስለሆነ እኮ ነው ኡስታዝ እኮ ላስረዳት ይሄኛውን ነገር። እሺ አሁን ቅድም ያሉትን እንዴት ወዴት የምትሆነው? ኦኬ ባሪያዋን ገዝቶ ነው አይደለ ግንኙነት የሚያደርጋት እንጂ አግብቷት አይደለም። ያው ባርነት በሁለት መንገድ ነው የሚከሰተው። ያው አሁን የለም፣ በአሁኑ ዘመን ባርነት የለም። በድሮ ጊዜ ግን ያስረዳዎች ነበረ። ባርነት ከድሮ ጊዜ የነበረ ነገር ነው። ስለዚህ ባሪያ ነበራቸው ሰዎች በሰዓቱ ኦልሬዲ ሁሉም ሰው ባሪያ ነበረው። ባሪያ ማለት በአሁኑ ዘመን ልክ እንደ ሰራተኛ እንደማለት ነው። ነገር ግን የባሪያ እሷን ነው የምፈልጋት። ከእሷ ጋር ግን በገንዘብ ግንኙነት ማድረግ ይችላል። ሳያገባት አይደለም። ባሪያ ከሆነች በቃ ባሪያ ከሆነ አንድ ሰው በዛ ዘመን ንብረት ነው። ዕቃ ናት እያሉኝ ነው። ንብረት ከሆነች ዕቃ ናት እያሉኝ እኮ ነው። አሁን ጥያቄ ፈጠረብኝ። ያ ሴቷን ግንኙነት ማድረግ ይችላል የባለቤቱ ባሪያው የገዛት ሰውዬ ያለ ኒካ በቃ ኒካህ ምን መሰለሽ፣ አሁን አንድ ዘመን ኒካ ጋብቻ ነው አይደል? ኒካህ ጋብቻ ነው። ያለ ኒካ ነው ግንኙነት የሚያደርጋት። እየነገርኩሽ ነበር። አንድ ነገር አሁን አላህ ሱብሓነሁ ወተዓላ በቁርአን ዝሙት እርም ብሏል። እርም ነው አይደል? በእስልምና ግን በሁለት መንገድ ግን ግንኙነት እንድናደርግ ፍቃድ ተሰጥቶናል። ያ ፍቃድ ደግሞ ከፈጣሪ ፍቃድ ከሆነ ዝሙት አይባል። ዝሙት ማለት ከፈጣሪ ፍቃድ ውጭ የሆነ ነገር ማለት ነው። ባሽ አንደኛው ያው ኒካህ የሚባል ነው። ኒካህ ነው። እቺ ልጅ ቤተሰብ አለ። ከቤተሰቧ ተጠይቃ በኖርማል በሚታወቀው በባህል በወጉ በሽማግሌ ተጠይቃ ትገባለች፣ ሚስት ናት። ሁለተኛው ግን ባሪያ ትሆናለች። እቺ ባሪያ ዘመድ የላትም፣ እናት የላት፣ አባት የላት። ኦልሬዲ ከሆነ ሀገር ተማርካ ገበያ ላይ ነው የምትገኘው። ወይም ደግሞ ያ ሰውየው ራሱ ጦርነት ሲዋጋ ጦር ሜዳ ላይ ማርኳት ሊሆን ይችላል። ገባሽ? በእነዚህ ሁለት ምክንያቶች ነው ሰው ባሪያ የሚሆነው። ባሪያ መሆናችሁ እኮ አይደለም፣ ግን እንዴት ያለ ኒካ ከባሪያው ጋር ግንኙነት ሊያደርግ ይችላል? ሴቷስ ከወንዱ ጋር ማድረግ ትችላለች ወይ? ኦኬ ልንገርሽ። እዚህ ላይ እስልምና ምን ፈቀደ? ወንድ ልጅ ባሪያ ሴት ካለችው ባሪያ ሴቱ እንደሚስቱ ናት። በቃ በእስልምና አላህ እንደሚስቱ እንድትሆን ፈቅዷል። ኒካ ግን የላትም። ያ በቃ ዝሙት አይደለም፣ ሚስት ናት። ኒካ ግን የላትም። ያለ ኒካ የሚገናኙ ግንኙነቶች እኔ እስከማውቀው ድረስ ያለ ኒካ የሚደረግ ማንኛውም ግንኙነት ዝሙት ነው፣ ሐራም ነው አይደል? ይሄ ለጨዋ ሴት ነው። ጨዋ ሴት አሁን ጨዋ ሴት ከመንገድ ጋር ባሪያ ሴት ቆሻሻ ናት ማለት ነው። ድህነቷ በእስልምና እንደ ቆሻሻ ነው የምትታየው። አይደለም አላስረዳሽ። አይደለም ባርነት እንግዲህ አሁን ያቺ ሴትዮ ማለት ነው ባሪያ ሆና በባዕድ በሆነ ወንድ ተገዝታ ቤት ውስጥ ትገባ። እቺ ሴትዮ ወደደችም ጠላችም ሐታ ፈጣሪ ባይፈቅድም መደፈሯ ይቀራል አይቀርም? ለምን ትደፈራለች? በቃ ይሄ እኮ የታወቀ ነው። ወንድ እኮ ሴቶች እኮ ይደፍራሉ አይደል እንዴ? ኖ ይቺ ልጅ አንገቷን ደፍታ እየሰራች ከሆነ እንዴት ልትደፈር ትችላለች? ፍቃድ ስለተሰጠው ነው። ባሪያ እንደፈለክ እንደቃ መጫወቻ ማድረግ ይቻላል ተብሎ ያለ ኒካ የተፈቀደላት። አሁን ለምሳሌ የማይፈቀድ ቢሆን ኑሮ ምን ይሆናል? ልጇ ዲቃላ ይሆናል ማለት ነው። ገባሽ?
እንደዚህም ትደፈራለች። ያ ደግሞ መደፈር ነው ለሴት ምንድነው ስለ ልቦናዋ ይነካል ማለት ነው። ገባሽ? ስለዚህ ማንም ይደፍራት የገዛት አካል ማንም ይሁን ሙስሊም የገዛት አካል ከሷ ጋር ግንኙነት ከፈጸመ እና ፈቃድ የማይፈቀድ ነገር ከሆነ ያ ነገር ምን ይሆናል? ያቺ ሴት ሁሉ ጊዜ እንትን እየተደፈረች መሆኑ ነው የሚሰማት። ገባሽ? ፍቅር ያው እንዳይሆንብኝ እኔ ይቅርታ ማለት እስከማምን ድረስ እጠይቃለሁ። ግን ነገር የለውም። አሁንም እዚህ ጋር ያልገባኝ ነገር ሴት ልጅ እየሰራችን ቢሆን ትደፈራለች። የገንዘብ አቅሟ አነስተኛ ስለሆነ ባሪያ ስለሆነች በቁርሃኑ ያለ ኒካ ግንኙነት መደረግ አለባት እየተባለ ነው። የገንዘብ ካፒታሉ አነስተኛ ስለሆነ ብቻ ወንድ ልጅ ያለ ኒካ ግንኙነት ያደርጋል። ባሪያ እኮ ገንዘብ የለውም። ባሪያ እሷ ናት፣ ንብረት ነው። ወንድም ሆነ ሴት አሁን አንዳንድ ጊዜ በሴት ላይ ሲሆን ሴንሲቲቭ ታረጉላት ሴንሲቲቭ ይሆናል እንጂ እዚህ ላይ ወንድም ባሪያ ነው። ገባሽ? ወንድም ባሪያ ይሆናል። ነገር ግን ወንድና ሴት የሚለየው ምንድነው? ሴት ልጅ ወንድ ገዝታ እንደ ባላ አትጠቀምበት። ገባሽ? ለምን ባል ሊኖራት ይችላል። ሁለተኛ ባል ያለ እሱ ጋር እኩልነትም አይደለም። አሁን እኔ ሴት ላይ ምን ያክል እኩልነት አለው ከወንድ ጋር ብዬ የምጠይቅ ልጅ ነኝ። እዚህ ጋርም ለራሱ ለወንድ ልጅ ባሪያውን እንኳን ግንኙነት ማድረግ ሲቻል ለሴቷ ግን ምንም ነገር የተፈቀደ ነገር የለም። በሐዲሶቹ ስናይ አብዛኛው ሴቷ እየተጨቆነች ነው። አይደለም ይሄ ለሴት ልጅ ክብር ነው። በሐዲሶቹ ስናይ አብዛኛው ሴቷ እየተጨቆነች ነው። አይደለም ይሄ ለሴት ልጅ ክብር ነው። ገባሽ? አሁን ለምሳሌ ሴት ልጅ በተለምዶ ሴት ልጅ ከወንዶች ጋር ዝም ብላ ለወንዶች ክፍት ከሆነች ምንድና ጥሩ ሴት አትባልም፣ መጥፎ ሴት የምትባለው ወንድ አይባልም። ኡስታዝ ወንድ አይባልም። ወንድ በሚስትነት ካገባ ያ ተለምዶ ወንድ አንድ ሚስት ብቻ ኒካ እኮ አላሰረላትም። አንደኛ ባራት ጋር ብቻ ማምን ልጅ አይደለም። ኒካ ግን አላሰረላትም። ገንዘብ ብቻና ካፒታል ስለሌላት ራሱ አላህ ነው አይደል የፈጠራት። አላህ ፈጥሯት የካፒታሉ ማነስም ሆነ ባሪያ ያደርጋት። ግን እንዴት ይችን ባሪያ ሴት ማለት በቃ ቆሻሻ ናት እየተባለ ነው። እቃ ስለሆነች ማለት ነው ወንድ ግን ምን ማድረግ ትችላለች ይላሉ። አይደለም አሁን ለምሳሌ ይሄ ከጥንት ጀምሮ ከነብያቶች ከድሮ ጀምሮ የነበረ አብርሃም ለምሳሌ ሀጀር ባሪያ ናት። ገባሽ? ሚስቱ ሳራ ናት። በእንትን ያገባት ሳራ ናት ሚስቱ። ሀጀር ደግሞ ባሪያ ሚስት ናት እንጂ ኒካህ አስሮላት አይደለም ያገባት። ምን ላይ ይሄድ ነው አባቴ? በምን ላይ ቁርአን ላይ ነው? ቁርአን ላይ ነው ይሄ? ይሄ በዛው በእስልምና ታሪካቸው አለ በቁርአን በሐዲስ በሐዲስ ላይ ኦኬ ተፈቅዶለታል ባሪያውን ግንኙነት እንዲያደርግ ባሪያውን ግንኙነት እንዲያደርግ በዚህኛውን ባሉኝ እኔ ይሄን ነገር ማለት መጽሐፍ ቅዱስ ላይ ነው። አላህ ፈቅዶለት ነው ግንኙነት እንዲያደርግ ማለት አብርሃም። ኦኬ ይሄ ነገር ከቁርአን ላይ ካለ አውጥቶ ያሳዩኛል። ሐዲስ ላይ ነው። ሐዲስ ላይ ኦኬ ሐዲስ ላይ ችግር የለውም አሳዩኝ። ወይ ቁርአን ወይ ሐዲስ ላይ አሳዩኝ። ባርነት እንዲቀር የታገለ ሃይማኖት እስልምና ብቻ ነው። ምንም ባርነት እኮ አልቀረም እኮ እንደ ዕቃ እኮ ልጅቷ እኮ እንደ ዕቃ እኮ እዛው ዕቃ ስለሆነች ስለተሸጠች ብቻ የቤቱ ባለቤት ከስራም አልፎ ግንኙነት ይፈቀድለታል እያሉ ነው። ይሄ ፈጣሪ የፈቀደው ነው። ከድሮም ጀምሮ አብርሃም ፈጣሪ ያለ ኒካ ግንኙነት ይፈቅዳል። ያለ ኒካ ደግሞ በቁርአን ውስጥ ከሚያስደግፈው ድረስ ሐራም ነው ይላል። ያለ ኒካ ግንኙነት ማለት ነው። ይሄ ነገር እንዴት ነው? ያለ ኒካ ማሰር ዋጅብ የሆነው ባሪያ ላልሆነች ሴት። ባሪያ ከሆነች ግን እንደ ሚስት ናት። ባርነቷ በቂ ነው። ሚስትነት ያበቃላታል። ገባሽ? ማለት አንዲት ሴት ባሪያ ከሆነች ለአሳዳሪዋ ሚስቱ ናት። ኦኬ ያለ ኒካ ሚስቱ መሆን ትችላለች። አሁን እኔ ባሌን ያለ ኒካ ባስረው ባሌ ነው በቃ ምንም ነገር። አንቺ ጨዋ ነሽ፣ ባሪያ አይደለሽም። አንቺ ባሪያ ነሽ እንዴ? እንዴ ፈጣሪ ባሪያም ትሆን ምንም ትሆን ፈጣሪ እኩል አይደል የፈጠረን? ኖስ ራሱ